የሐሞት ጠጠር ምንድን ነው? የላብራቶሪ ምርመራዎች ውስጥ ምንድን ናቸው? የሐሞት ጠጠር እንግዲህ የምንለው በዋነኝነት የሚፈጠረው የሐሞት ከረጢት ውስጥ ነው። ሐሞት ከረጢት ደግሞ በውስጡ ሐሞትን የሚይዘው። ይህ ሐሞት ደግሞ የሚመረተው በጉበታችን አማካኝነት ነው። ይህ ሐሞት በውስጡ 3 ነገሮችን ይይዛል። ኮሌስትሮል፣ ባይል ሳልት እና ቢሊሩቢን የምንላቸው። የሐሞት ዋነኛ ጥቅም ቅባታማ ምግቦችን በምንመገብበት ጊዜ እነዚህን ለመሰባበር እንዲያግዝ ወይም እንዲረዳ ነው ማለት ነው። ስለዚህ ቅባታማ ምግቦችን ስንመገብ ሐሞት ከረጢት ውስጥ የሚገኘው ሐሞት ወደ አንጀታችን ፓምፕ እየተደረገ እየተጨመቀ ይሄድና በዛ ለመሰባበር ያግዛል ማለት ነው። ታዲያ የሐሞት ጠጠር የሚፈጠርባቸው 2 መሰረታዊ ምክንያቶች አሉ። የመጀመሪያው እንግዲህ ቅድም ከሐሞት ከረጢት ውስጥ ወደ አንጀታችን ለመሄድ እየተጨመቀ ወይም ፓምፕ እየተደረገ ነው የሚሄደው ብለናል። ስለዚህ ሙሉ ለሙሉ ማይወጣ ከሆነ እዛ ውስጥ የተወሰነ የሚቀር ከሆነ እዛ ላይ እየረጋ እንደ ሐሞት ጠጠር እየፈጠረ ይመጣል ማለት ነው። ሁለተኛው ደግሞ ሐሞት የሚሰራው ከ3 ነገሮች ነው ብለናል። ከኮሌስትሮል፣ ባይል ሳልት እና ቢሊሩቢን የምንላቸው እነዚህ 3ቱ ካልተመጣጠኑ አንደኛው በዝቶ ሌላኛው የሚያንስ ከሆነ በተለይ ኮሌስትሮል በዝቶ ባይል ሳልት ወይም ቢሊሩቢን የሚያንስ ከሆነ እነዚህ አለመመጣጠኖች ደግሞ የሐሞት ጠጠርን ያመጣል ማለት ነው። ታዲያ ይሄ በሚፈጠርበት ጊዜ ከሚሰማን ምልክቶች ውስጥ በተለይ ቅባታማ ምግቦችን በምንመገብበት ጊዜ እዚህ የምታዩት አካባቢ ላይ ከፍተኛ የሆነ ውጋት ይሰማናል። ታዲያ ይሄ ሰስፔክት ሲደረግ ወደ ላብራቶሪ ከሚላኩ ምርመራዎች ውስጥ ዋነኛው ሊቨር ፋንክሽን ቴስት ወይም ኤልኤፍቲ የምንለው ነው። ጉበታችን በተለያዩ ጊዜ የተለያየ አይነት ህመም ሲያስተናግድ ወደ ሰውነታችን የሚለቃቸው ኢንዛይሞች አሉ ማለት ነው። ከነዚህ ኢንዛይሞች ውስጥ ኤኤስቲ፣ ኤኤልፒ፣ ኤኤልቲ እና ጂጂቲ የምንላቸው ተጠቃሽ ይሆናሉ። ከነዚህ ውስጥ የሐሞት ጠጠር በሚፈጠርበት ጊዜ ኤኤልፒ እና ጂጂቲ የምንላቸው ኢንዛይሞች መጠናቸው ከፍተኛ ይሆናል በደማችን ውስጥ ማለት ነው። እሱን መመልከት እንችላለን። ሁለተኛው ደግሞ ቼክ የምናደርገው እንግዲህ ሲቢሲ ነው። ኢንፌክሽን ኢንፍላሜሽን ካለ እዛ አካባቢ ላይ ነጭ ደም ሴሎች ቁጥራቸው ከፍተኛ ስለሚሆን እሱን እንመለከታለን ማለት ነው።